ሄሎ እንዴት ናችሁ? ደህና ናችሁልኝ? በጣም ከረጅም ጊዜ በኋላ ኦልሞስት ከ2 ወር በኋላ ወደ ዩቲዩብ ቻናላችን ተመልሰናል። ወደ ዩቲዩብ ቻናላችን ተመልሰናል። አሁን በጣም ይቅርታ በጣም ረጅም ጊዜ ዩቲዩብ መስራት አልቻልኩም ነበረ። ከግቢ ብሬክ ወጥተን ነበር፣ ቤት ሄደን ነበር። ከዛ በኋላ ከተመለስኩ በኋላ ትንሽ ለመቅረጽ አይመችም ነበረ ምናምን። ግን ካሁን በኋላ ሁልጊዜ ቢያንስ በሳምንት 2 ቪዲዮ ለመልቀቅ እሞክራለሁ። ዛሬ 10 ጥያቄዎች አሉን። 10 ጥያቄዎች የሚሆኑት ስለ እኔ ነው። ከቲክቶክ ኦዲየንሶች እና ከጓደኞቼ ዩቲዩብሽ ላይ ብትመልሻቸው ተብለው የተጠየቁ ጥያቄዎች አሉ። እነዚህን 10 ጥያቄዎች እጥር ምጥን አድርገን እንመልሳለን ማለት ነው። እሺ፣ የመጀመሪያ ጥያቄው የሚሆነው ማነሽ እና ከየት ነሽ ነው። ኢማን አብዱረዛቅ እባላለሁ እና ደግሞ ተወልጄ ያደግኩት ይርጋ ጨፌ ከተማ ነው፣ ወይም ጌዲዮ ዞን ይርጋ ጨፌ ከተማ ነው። ሁለተኛ ጥያቄ ደግሞ የሚሆነው ምን ዲፓርትመንት ተማሪ ነሽ ነው። የአዳማ ዩኒቨርሲቲ 5ኛ ዓመት የወተር ሪሶርስ ኢንጂነሪንግ ተማሪ ነኝ። እሺ፣ ሌላኛው ደግሞ ምን አይነት ቻሌንጅ ፌስ አድርገሻል? የስቱደንት ምን አይነት ቻሌንጆች ገጥመውሻል ዩኒቨርሲቲ ላይ? መጀመሪያ በጣም የከበደኝ ነገር የነበረው ግቢ ላይ እንዴት ነው እኛ የኖርንበት ኢንቫይሮንመንት አለ። ከዛ ከብዙ ቦታ ስለምንመጣ ምናምን የሰውን ባህሪ መልመድ በጣም ከብዶኝ ነበረ። ከዛ ደግሞ ግቢ ላይ በጣም ቴንሽን አለ። በጣም ከብዙ ቦታ የተለያየ መረጃ ሰምቶ ሰው ይመጣል ምናምን ይነግራቸዋል። በጣም ቴንሽን አለ። የተለያየ ኢንፎርሜሽኖችን ስለምሰሙ ትደነግጣላችሁ ምናምን። በተለይ ፍሬሽማን ላይ ማንንም አትስሙ። ሁሉም ሰው የራሱን መላምት ነው እንጂ የሚያወራው የምር ኖሮበት ያ ነገር አልፎበት ምናምን አይደለም የሚያወራው። በቃ የሆነ ግሩፕ ያወራውን ነገር እንደዚህ ነው ብሎ ይነግሯቸዋል። ከዛ እናንተ ቴንሽን ውስጥ ትገባላችሁ፣ ግሬድ ይበላሻል ምናምን። በቃ ሌላ ታሪክ ውስጥ ነው የምትገቡት። ሰው ትልቅ ምክሬ ነው፣ ማንንም እንዳሰሙ፣ በተለይ ፍሬሽማን ላይ ማለት ነው። ሌላኛው ጥያቄ ደግሞ ዋት ሞቲቬትስ ዩ ቱ ኪፕ ኢን ዮር ስተዲስ ነው። ማለት ሞቲቬት ያደረገኝ እዚህ ግቢ ውስጥ እንድቆይና ትምህርቴን እንድቀጥል ምንድን ነው ሞቲቬት ያደረገሽ? በጣም ብዙ ነገር። ሴት መሆን በራሱ ትምህርታችሁን እንድትቀጥሉና እንድትጨርሱ ሞቲቬት ያደርጋል። በእርግጥ ሴት መሆን በጣም ብዙ ቻሌንጆች አሉት። ስፔሻሊ ዩኒቨርሲቲ ላይ በጣም ብዙ ቻሌንጆች አሉት። ከአስተማሪ ጋር ሊሆን ይችላል፣ ከሰው ጋር ካላችሁ ኢንተራክሽን ጋር ሊሆን ይችላል፣ ከግሬድ ጋር ምናምን ሊሆን ይችላል። የሆነ በቃ ሴት ስትሆኑ በጣም ይከፋችኋል፣ ይደብራችኋል። ሙድ ስዊንግ አለ ምናምን ሴት ስለሆኑ ትንሽ እና ሴት መሆኔ እና ደግሞ ቤተሰቤ በጣም ብዙ ነገር ነው የሚጠብቁት። ፋሚሊ ትምህርት ሲባል በተለይ ሴት ልጅ ስትሆኑ በጣም ኤክስፔክት ያደርጋል እና ያም አለ። ከዛ ደግሞ ለራሴ ተምሬ ለራሴ መትረፍ እንዳለብኝ እማምን ሰው ነኝ። ትምህርት ለሴት ልጅ በጣም አስፈላጊ ነው ብዬ ማመን ሰው ስለሆንኩኝ ያ ነው ሞቲቬት ያደረገኝ፣ እሱ ነው። እሺ፣ ሌላኛው ጥያቄ ደግሞ ዋት አር ዩር ሆቢስ ነው። በእርግጥ እኔ ብዙ ሆቢ አለኝ፣ ግን ሆቢ ከተባለ የትኛውን ላይቼ መውጣት እንዳለብኝ አላውቅም። በጣም ሙዚቃ በጣም የሚያዝናናኝ የሚያስደስተኝ ሰው ነኝ። ከዛ ፊልም አላይም፣ ብዙ ፊልም አላይም፣ ግን የድሮ አማርኛ ሙቪዎች ምናምን በጣም አያለው። ከዛ ወክ ማድረግ መውጣት በጣም ያስደስተኛል። በቃ በየኮፊ ሀውሱ መዞር፣ በጣም ትራቭል ምናምን ሞድ ሰው ስለሆንኩኝ መዞር በጣም ሆቢ ነው፣ ያስደስተኛል። ከዛ ደግሞ ስዕል ትንሽ ሞካክራለሁ፣ ምንም አልልም። እሺ፣ ሌላኛውና ወሳኙ ጥያቄ ደግሞ ምንድን ነው? ዋት ኢዝ ዩር ድሪም ካሪየር አፍተር ግራጁዌሽን? ከግራጁዌሽን በኋላ በእርግጥ እኔ ከትምህርቴ ሞር ወደ ንግዷ አመዝናለሁ መሰለኝ። ግን ያው በትምህርቴ በተማርኩበትም መስራት ፈልጋለሁ አጋጣሚዎቹን ካገኘው። ግን ሞር የነጋዴ ልጅ ነኝ። ብዙ ነገሬ ወደ ንግድ የሚያደላ ይመስለኛል እና እዛ ላይ ሞዴል ነኝ።
ማስታወቂያዎች ምናምን መስራት ፈልጋለሁ። በጣም በጣም ፈልጋለሁ። ትልቁ ማሳካት የምፈልገው ነገር እሱ ነው። በቃ ቢልቦርድ ላይ ምናምን ራሴን ማየት ነው የሚያስደስተኝ። ግን ሞር ንግድ ላይ ማርኬቲንጉ ላይ ምገባ ይመስለኛል። እሺ ሌላኛው ጥያቄ ለምን ዩቲዩብ ጀመርሽ ነው። ዩቲዩብ የጀመርኩት ሞር ላይፍ ጆርኒ ላሳያችሁ ነው። ፊፍዝ ይር ስቱደንት እንደመሆኔ እዚህ አዳማ ግቢ የምትማሩ ልጆች ሊሆን ይችላል፣ ሌላ ቦታ የምትማሩ በተለይ ሴት ተማሪዎች እንዴት እንደምንውል ምናምን ላይፍ እንዴት እንደሆነ ማሳየት ፈልጋለሁ። ከዛ ደግሞ በጣም እኔ የሶሻል ሚዲያ ሰው ነኝ። በዚህ ያስደስተኛል እንደዚህ አይነት ነገሮች ፖስት ማድረግ፣ ላይፍ ጆርኒ ፖስት ማድረግ ምናምን ያስደስተኛል። ቲክቶክም ላይ ትንሽ እንቀሳቀሳለሁ እና ሞር ወደ ሚዲያው የመግባት ሀሳብ ስላለኝ ነው። እንዳልኳችሁም ቅድም ሞዴሊንግም ላይ መስራት ሀሳብ ስላለኝ ሞር ወደ ሚዲያው የመስራት እንትን አለኝ። ከዛ ደግሞ ላይፍ ጆርኒን ሼር ማድረግ ስለምፈልግ ለዛ ነው የጀመርኩት ዩቲዩብ። እሺ ሌላኛው ጥያቄ ደግሞ ዩኒቨርሲቲ ከክላስሩም ውስጥ ከተማርሻቸው ነገሮች ውጭ ላይፍ ላይ ምን አስተማረች ነው? በጣም ኮሚኒኬሽን በጣም አስተምሮኛል። በጣም በቃ ከብዙ አይነት ሰው ጋር ልንኖር እንደምንችል፣ ከብዙ አይነት ባህሪ ያለው ሊሆን ይችላል፣ ብዙ አይነት አካዳሚክ ስታተስ ያላቸው ሰዎች አሉ። ከዛ ደግሞ ብቻ ብዙ አይነት ፋይናንሻል ስታተስም ያላቸው ሰዎች አሉ ምናምን እና ከዚህ ሁሉ ሰው ጋር እንዴት ኮሚኒኬት አድርገን መኖር እንደምንችል በጣም በጣም አስተምሮኛል። እኔ በጣም ከዚህ በፊት ግቢ ሳልገባ በፊት በጣም ተናዳጅ ምናምን እኔ እንጃ በጣም ዊርድ የሆንኩ ሰው ነበርኩኝ። ግን ግቢ በጣም ትዕግስት አስተምሮኛል። በጣም ከሰዎች ጋር መኖርን በጣም አስተምሮኛል። በቃ ታጋሽ መሆንን በደንብ አስተምሮኛል። ሌላኛው ጥያቄ ደግሞ ምንድን ነው the hardest ሴሚስተር ላንቺ የቱ ነው እና ለምን ነው? the hardest ሴሚስተር እኔ ፍሬሽማን ፈርስት ሴሚስተር በጣም ከባድ ነው። ምክንያቱም እዛ ኖሬበት የመጣሁት ኢንቫይሮንመንት የለመድኳቸው ሰዎች ብቻ በጣም ብዙ ነገር አለና እዚህ ስመጣ ደግሞ ሌላ ዓለም በጣም ሌላ ዓለም እና ግራ ገብቶኝ ነበረ። ከሰዎች ጋር ኮሚኒኬት ማድረግ በጣም ይከብደኝ ነበር። ከዛ ከቤት ወተን ምናምን እኛ ቤት አስ ፋሚሊ ከቤት ወተን ርቀን ምናምን እንዲቆይተን አናውቅም እና ኖርን። ልክ እዚህ ስመጣ በጣም ናፍቆት እውነት አሁን ሳስበው በጣም የሚገርመኝ ነገር ነው። ናፍቆት በጣም ከብዶኝ ነበር። በጣም ፋሚሊ ናፈቀኝ ነበር። ዴይ ቱ ዴይ አለቅስ ነበረ ምናምን። ከዛ ያ ቴንሽኑም አለ። ከዛ ሰዎች በቃ ከኛ በፊት የነበሩ ሲኒየሮች ምናምን ስናናግር የሚሰጡን አስተያየቶች ምናምን አሉ አይደለ? ከዛ እኔ የኖርኩበት እንትን አለ አንድ ላይ ሆኖ በቃ እኩል ማስኬድ በጣም ከብዶኝ ነበረ። ከቤተሰቡ ናፍቆት ውጭ እነሱ የሚሰጡኝን አስተያየትና እኔ የለመድኩትን ነገር አንድ ላይ አድርጎ መሄድ በጣም ከብዶኝ ነበረ። ብቻ በጣም የሚያስጠላ ሴሚስተር ብለው ምንም ነው የማይደበረኝ። በጣም የሚያስጠላ ሴሚስተር ነበር። በጣም እናጠናለን ግን በጣም ውጤት ማንሰራበት ሴሚስተር ነበረ ምናምን። አፕላይድ ማቴማቲክስ ዋን ኤፍ ያመጣሁበት ሴሚስተር ነበር። እንግዲህ ከዛ ኮሮናም በጣም አቆይተን ስለመጣን ምናምን ይሄ ትምህርቱንም ረስተነው ነበረ። ግን ያ ሳይሆን የጎዳኝ እንዴት ነው ከቤተሰብ ናፍቆት ጋር አለ፣ ዲፕሬሽኑ አለ፣ ሰዎች የሚሰጡን አስተያየት እንደዚህ ብታደርጉ አለ ምናምን። ከዛ ይሄ ኦቨር ማጥናት አለ፣ የማይመጣ ነገር ይመጣል ብሎ ማጥናት አለ ምናምን ነገር። ያ ጎቶኝ የፈርስት ሴሚስተር እንደገባው አንድ ኮርስ ኤፍ አምጥቼ ግራ የተጋባውበት ሞመንት ነበረ እና ፈርስት ሴሚስተር ነው የምጠላው። ፈርስት ይር ፈርስት ሴሚስተር። እሺ ይህም ተመሳሳይ ጥያቄ ነው። ፈርስት ሴሚስተር ላይ ብትመለሺ ምን ትመክሪ ነበረ ለራስሽ ነው? ማንንም አትስሚ ነበር ምለው። ማለት ማንንም አትስሚ። ከዛ ላይፍ ይቀጥላል። መሆን አለበት እንደዚህ። ፍርሃቶቻችንን መልመድ አለብን። ከቤተሰብ ርቆ መኖርን መልመድ አለብን። ምክንያቱም ለእነሱም ሲባል ኦልሬዲ ብዙ ነገር እያደረግን ያለ ነው ለእነሱ ነው። አሁን ላይ ፋይናንሻሊ ስቴብል ብንሆን ምናምን ለራሳችን ነው ጥቅሙ። አዎ ይገባኛል። ግን ከኛ አልፈን በቃ ጎላችን የሚሆነው እነሱ ማስደሰት ነው እና ሶ
ለነሱ ስትይ ይሄ ማንንም አለመስማት በቃ ይሄ መልመድ አለብሽ፣ ነገሮችን መልመድ አለብሽ፣ ኤክስፔሪየንስ ማድረግ አለብሽ፣ ኤክስፕሎር ማድረግ አለብሽ ምናምን እና ማንንም አትስሚ። ላይክ ሁሉም ከራሱ ፐርስፔክቲቭ እንጂ የሚያወራው አንቺ ባለሽበት ቦታ ላይ ሆኖ አይደለም የሚያወራው። ሳም ግሩፕ ያወራውን ነገር ከዛ ዛም ጋር የተወራውን ነገር ሁሉም የራሱን አይዲያ መጥቶ ነው እኛ ላይ የሚነግረን እና ፍርሃታችን ይመስለኛል ሞር ደግሞ ይሄ የሰማናቸው ነገሮች ምናምን አክሰፕት አድርገን ጭንቅ እንዲለን የሚያደርገው ፍርሃታችን ይመስለኛል። አትፍሩ፣ በጣም ኖርማል ነው። ከነበራችሁበት ላይፍ ምንም የተለየ ነገር የለውም። ያው አዳዲስ ሰዎችን ከመተዋወቅ ውጭ ምንም የምትፈሩበት የተለየ ነገር የለውም። አካዳሚካሊም ሊሆን ይችላል። በቃ የነበራችሁን የጥናት ስትራቴጂ ምናምን ይዛችሁ እዚህ ላይ አፕላይ ማድረግ ትችላላችሁ። በጣም ትንሽ ነገሮችን ብትቀይሩ ነው። ይሄ ታይም ማኔጅመንት ምናምን የሚለውን ነገር ብትቀይሩ ነው እንጂ ምንም የሚፈጠር ነገር የለም። እና ስቴይ ስትሮንግ ነበረ መላት በቃ ጎብዢ ዛሴት 10 ጥያቄዎቻችን እነዚህን ይመስሉ ነበረ። በሌላ ቪዲዮ እስክንመለስ ድረስ በጣም ነው የምወዳችሁ። ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ አድርጉኝ። አሁንም አትሊስት በዚህ ቪዲዮ 100 ሰብስክራይበር መግባት አለብን። አሁን 68 ላይ ነን ምናምን 100 ሰብስክራይበር መግባት አለብን። ኔክስት እስከምንገናኝ እኔ በጣም ነው የምወዳችሁ። 68 ፎሎወሮቼ 100 ገብታችሁ ከጠበቃችሁ ደግሞ 100 ፎሎወሮቼ በጣም ነው የምወዳችሁ። ኔክስት ታይም እንገናኛለን። ባይ